በቢሊዮን የሚቆጠሩ ጋላክሲዎችና ከዋክብት ባሉበት ሰፊ ጠፈር ውስጥ ምድር እንዴት ለህይወት የምትመቹና በልዩ ዲዛይን ተሰራች? ዛሬ እውነትም ምድር በአጋጣሚ የተገኘች ሳትሆን ታስቦባት በስርዓት የተሰራች ድንቅ ስፍራ መሆኗን እንመለከታለን። አብራችሁ ይቆዩ። ዘ ፕሪቪሌጅድ ፕላኔት ምድር ልዩ ቦታ ነች። ብዙዎች ምድር በጠፈር ውስጥ ያለች አንዲት ተራ ትንሽ ሰማያዊ ነጥብ እንደሆነች ያስባሉ። ነገር ግን ሳይንሳዊ ማስረጃዎች እንደሚያሳዩት ምድር ለህይወት እንድትመች ተብላ እጅግ በጣም በረቀቀና ጥንቁቅ በሆነ ሁኔታ የተቃኘች ቅድስት ስፍራ ናት። ይህንን ጎልዲሎክስ ዞን ወይም ለህይወት ተስማሚ ቀጠና እንለዋለን። ለምን ግን ምድርን ለህይወት ተስማሚ ናት አልን? አንደኛ ምክንያት ትክክለኛው ርቀትና ሙቀት። ምድር ከፀሐይ ያላት ርቀት እጅግ በጣም ትክክለኛ ነው። ጥቂት ብትቀርብ እንደ ቬነስ ሙቀቷ እጅግ ይበዛና ውሃ ሁሉ ይተናል፣ ህይወትም ይጠፋ ነበር። ከፀሐይ ጥቂት እንኳን ብትርቅ ኑሮ እንደ ማርስ ቅዝቃዜዋ ይበረታና ውሃዎች ሁሉ በረዶ ይሆናሉ፣ ህይወትም አይታሰብም ነበር። ምድር ያለችበት ቦታ ውሃ በፈሳሽ መልክ እንዲገኝ የሚያደርግ ብቸኛውና ትክክለኛው ነጥብ ነው። ታዲያ ይህንን አጋጣሚ ነው ብሎ ማሰብ እብደት አይሆንም ወይ? ሁለተኛ መከላከያ ጋሻዎች፣ ዘ ፕሮቴክቲቭ ሺልድስ። ምድር በጠፈር ውስጥ ያለአንዳች መከላከያ አልተለቀቀችም። በውስጧ ያሉት ማዕድናትና በዙሪያዋ ያሉ ጋዞች እንደ ምሽግ ያገለግላሉ። መግነጢሳዊ መስክ ማግኔቲክ ፊልድ፣ የምድር ውስጠኛው ክፍል በሚፈጥረው መግነጢሳዊ ኃይል ምክንያት ከፀሐይ የሚወጣው ጎጂ የፀሐይ ንፋስ ወይም ሶላር ዊንድ ወደ ምድር እንዳይደርስ ተከላክሎ ወደኋላ ይመልሰዋል። ከባቢ አየር ወይም አትሞስፌር የምንተነፍሰው ኦክስጅን ያለበት ብቻ ሳይሆን እንደ ኦዞን ያሉ ጋዞች ገዳይ የሆነውን የአልትራቫዮሌት ጨረር ይጋርዱልናል። እንዲሁም ትናንሽ አስትሮይዶች ወደ ምድር ሲመጡ በአየር ግጭት ተቃጥለው እንዲጠፋ ያደርጋል። ሶስተኛ የጨረቃና የጁፒተር ሚና። ለካስ ጎረቤቶቻችንም ቢሆኑ ለእኛ ጥበቃ እንዲቆሙ ተደርገው ተፈጥረዋል። ጨረቃ ባትኖር ኑሮ የምድር ዛቢያ አክሲስ ይወዛወዝ ነበር። ይህም የአየር ንብረት በየሰከንዱ እንዲለዋወጥና ህይወት እንዳይረጋ ያደርግ ነበር። ጨረቃ ምድርን አረጋግታ ትይዛለች። ጁፒተር ይህ ግዙፍ ፕላኔት እንደ ጠፈር መጥረጊያ ወይም ኮስሚክ ቫኪዩም ክሊነር ያገለግላል። በግዙፍ የስበት ኃይሉ ወደ ምድር ሊመጡ የሚችሉ ኮሜቶችን፣ አስትሮይዶችን ስቦ በማስቀረት ምድርን ከመጋጨት ያድናታል። አራተኛ ለመታዘብ የተመቸች ስፍራ። ምድር ለህይወት ምቹ ብቻ ሳትሆን ጽንፈ ዓለምን ለመመልከትና ለማጥናት ትክክለኛ ቦታ ላይ ትገኛለች። በጋላክሲያችን ሜልኮይ ውስጥ ያለንበት ቦታ ከጭጋግና ከከዋክብት ግርግር የራቀ በመሆኑ የጠፈር ተመራማሪዎች ራቅ ያሉ ጋላክሲዎችን በግልጽ እንዲያዩ ያስችላቸዋል። ይህም የሚያሳየው ምድር መኖሪያችን ብቻ ሳትሆን ተፈጥሮን እንድንመለከትና እንድንመረምር ጭምር የምታስችለን ድንቅ ስፍራ መሆኗን ነው። ታዲያ ይህንን ድንቅ ስርዓት በአጋጣሚ ተፈጠረ ማለት እብደት አይሆንም ወይ? ለዛሬ እዚህ ጋር እናብቃ። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። ጥያቄዎች ካሏችሁ ደግሞ ኮመንት ላይ አስቀምጡልኝ። እወዳችኋለሁ።